ዛሬ ደግሞ አዲስ አበባ ውስጥ ኮሪያን ኮንዶክስ ያገኘሁባቸው ሁለት ቤቶች ያሳያችኋለሁ። መጨረሻ ላይ ስለነበረኝ ኤክስፒሪየንስ ኦነስት ሪቪው ለመስጠት ሞክራለሁ። መጀመሪያ ማሳያችሁ ቤት ኮሪያን ኮንዶጋ ሲባል የሚገኘው ቦሌ መድኃኒዓለም ከወርቃ ታወር አጠገብ ነው። ቤታቸውም ስፔሻላይዝ የሚያደርጉት ኤክስክሉሲቭሊ በኮሪያን ኮንዶክስ ነው። እኛ ከሜኑያቸው የሞከርነው ሃፍ ቺዝ ሃፍ ሶሴጅ፣ ፖቴቶ ኮንዶክስ እና ኮርንፍሌክስ ቺዝ ኮንዶክስ ነበር። ኮንዶክስ ስታዙ ከፈለጋችሁ በሶሴጅ ከፈለጋችሁ ደግሞ በቺዝ እንዲሰራ ማዘዝ ይችላሉ። ከፈለጋችሁ ደግሞ እንደኔ ሀፋፍ እንዲሁም ማዘዝ ይችላላችሁ። ምግባችሁ ከቀረበ ወዲያው ትኩሱን ከበላችሁት እንደዚህ አይነት የሚገርም ቺዝ ፉል ታገኙበታላችሁ። አብሮት ፍሬንች ፍራይስ የሚመጣላችሁ ሲሆን እላዩ ላይ መስታርድ እና ከቻፕ በደንብ ተደርጎበት ነው የሚቀርብላችሁ። ከዛ በተጨማሪ አንድ የማጣቀሻ ሶስ ከጎኑ ይቀርብላችኋል። ቤቷ ጠባብ ስለሆነች በአብዛኛው ጊዜ ቴካዌ ነው የሚሰሩት። ሶስቱም የሞከርናቸው ምግቦች በጣም ተመሳሳይ ቴስት ፕሮፋይል ሲኖራቸው ምግባቸው ሬት አድርገውባት 7.6 ከ10 ሬት አድርገዋል። ሁለተኛ ማሳያችሁ ቤት አዲስ አበባ ውስጥ የመጀመሪያ የኮሪያን ሬስቶራንት ሲሆን ስሙ ጋንግናም ሬስቶራንት ይባላል። አድራሻቸው ቦሌ ጃፓን አካባቢ ሲሆን ኤግዛክት ሎኬሽናቸውን በጉግል ማፕስ ብታገኙት ይቀላችኋል። እዚህ ቤት ኮሪያን ኮንዶክስ ብቻ ሳይሆን ጊምባፕ እና ጃጃንግፓፕ የሚባሉ ምግቦች አዘን ነበር። ጊምባፕ የሚባለው ምግብ አቀራረቡ ይህንን ሲመስል እኔ ፐርሰናሊ በጣም የምወደው ምግብ ነው። ከጎኑም እንደማጣቀሻ ሶያ ሶስ ሲቀርብላችሁ በተለይ ከሶያ ሶስ ጋር በጣም አሪፍ ቴስት አለው። ጃጃምባፕ የሚባለው ምግብ ይሄንን ሲመስል እኔ ያዘዝኩት ኑዱል ስለሌለ ጃጃሚያን በሚባለው ምግብ ፋንታ ነበር። ቴስቱ መካከለኛ ነበር። እኔ ያዘዝኩት ኮንዶክስ ሁለት አይነት ሲሆን የቺዝ እና የቢፍ ነበር። እላዩ ላይ ፓውደር ሹገር ስፕሪንክል ተደርጎበት ስለሆነ የሚቀርብላችሁ ቴስቱ ስዊት ኤንድ ሴቨሪ ነበር። እዚህ ቤት የትኛውንም ምግብ ስታዙ ምግባችሁ ከመቅረቡ በፊት እንደ ኪምቺ አይነት ሞስትሊ ፈርመንትድ የሆኑ አፕታይዘሮች ይቀርቡላችኋል። የዚህም ቤት ኦቨርኦል የነበረኝን የምግብ ኤክስፒሪየንስ ሬት አድርገውባል 7 ከ10 ሬት አድርጓለሁ። እንግዲህ ዛሬ ይዤላችሁ የቀረብኩት ይሄን ሲመስል ሌላ ጊዜ ይዤላችሁ እንድቀርብ የምትፈልጉትን አስተያየታችሁን ንገሩኝ።